ስምሽን የጠራ መታሰቢያሽን ያደረገ ዜና ገድልሽን የሰማ የበደሉን ደብዳቤ ደምስሼ ኃጢአቱን ይቅር እለዋለሁ። በስምሽ የለመኑኝን የሰው ልጆችን ልመና ተቀብዬ ከኃጢአት በስተቀር የልባቸውን ሐሳብ ፈጽምላቸዋለሁ ብሎ ጌታችን ቃል ኪዳን የገባላት ዳግመኛም ስሟን ጠርቶ ለተማጸነባት በአምላክ እናት በእመቤታችን ዘንድ መወደድንና ባለሟልነትን የምታሰጥ ስለ ተጋድሎዋ ብዛትና ስለ ክብሯ ታላቅነት ሰማይና ምድር ለፈጠረ ለአምላካችን አያቱ አምላክን ለወለደች ለእመቤታችን እናቷ ለመሆን የበቃች የተሰጣትን ክብርና ጸጋ እንደኔ ያለ ኃጢአተኛ ሰው ተናግሮ መፈጸም የማይችለው ቢወልዷት እንጂ የማትወልድ እያሉ የሚሰድቧትን የአይሁድን ስድብ ታግሳ በጾምና በጸሎት ወደ አምላክ ብትጮህ ክብሯ ከፍጥረት ሁሉ የበለጠ የሁላችን እናት የሆነች እመቤታችን ቅድስት ድንግል ማርያምን የወለደች የስሟ ትርጓሜ የእግዚአብሔር ስጦታ ማለት የሆነ እንደ ተሰጣት ክብርና ጸጋ ብዛት ያላወቅናትና ያልተጠቀምንባት ብጽዕተ ብፁዓን ቅድስት ሐና እመ ማርያም ዛሬ ህዳር 11 ቀን ያረፈችበት ዓመታዊ መታሰቢያ በዓሏ ነው። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን እናት በቅድስት ሐና ጸሎት ይማረን ይቆየን።